ልክ በዛሬዋ ቀን የዛሬ 35 ዓመት ግንቦት 27 1983 ዓመተ ምህረት ሌሊት የአዲስ አበባ ሕዝብ ላይ መራርና ጥቁር ጠባሳ ጥሎ ያለፈው የበቅሎ ቤት ፍንዳታ። ግንቦት 27 ሌሊት አዲስ አበባ ተናወጠች። ከበቅሎ ቤት በታች ያለው የመሳሪያ ግምጃ ቤት ላይ ድንገተኛ ቃጠሎ ተነሳ። በአካባቢው ፍንዳታዎች እየታጀበ አንድ ማት የእሳት ቁልል የአዲስ አበባ ሰማይ ላይ መወንጨፍ ጀመረ። የፍንዳታው ንዝረትና የድምፅ ሞገድ ቤት ያንኮታኩታል። ንዝረቱ መሃል ከተማ ያሉ ሕንፃዎችና መኖሪያ ቤቶችን መስታወቶችን አረጋግፏል። ፍንዳታው በሚያስፈነጥረው የእሳት የጎረሰ ቁሳቁስና ድንጋይ በየአቅጣጫው እንደ ሚሳኤል ይወናጨፍ ጀመር። በርካታ ነፍሶች ረገፉ። በአካባቢው ያሉ ቤቶች ተደረመሱ። በዚህ ሁሉ መዓት ውስጥ ቤተሰቡንና ዕቃውን ለማውጣት የሚሯሯጠው፣ ዝርፊያ ውስጥ የገባው፣ ተጠፋፍቶ ላይታች የሚለው፣ ነፍስ አውጪኝ የሚሮጠው ሰውና እንስሳት የእሳት ፍርስራሾችና የፍንጥርጣሪ ሲሳይ ሆነ። ማምለጥ የቻለ እርቃኔን ሳይል እንደ እብድ እየለፈለፈና የሚሄድበትን ሳቅ በዛ በጨለማ እየተዳፋና እየተጓተተ በየአቅጣጫው ተሯሯጠ። ራቅ ራቅ ያለውና ጊዜ የነበረው ደራሽ ስንቁን እየቋጠረና ቤት ግቢውን እየቆለፈ ሕይወቱን ለማትረፍ ይሯሯጥ ጀመር። በወቅቱ እስከ ከተማ ጫፍና ገጠር ድረስ የነጎደ ሁሉ እንደነበር ይነገራል። የአራቱም ነዳጅ ኩባንያዎች ማጠራቀሚያ ጋኖች የሚገኙት በጎተራ አካባቢ ከመሆኑ አንጻር አዲስ አበባ ትተርፋለች ብሎ ማንም የገመተ አልነበረም። በከተማው አሉ የተባሉ የእሳት አደጋ መኪኖች ከነ ሰራተኞቻቸው፣ ቀይ መስቀልና የኢህአዴግ ወታደሮች ከእሳት ጋር እየተጠናነቁ ተረባረቡ። እሳቱ በማግስቱ ረፋዱ ላይ በቁጥጥር ስር ዋለ። እሳቱ ግን ሙሉ ለሙሉ የጠፋው ውሎ አድሮ ነበረ። ብዙ ሰው በድንገት ቤተሰቡን፣ ዘመድ ጎረቤቱን ካጠገቡ አጣ። አካለ ጎዶሎ ሆነ። ቤቱ ንብረቱ ወደመ። ከተረፈ ቤተሰቡ ጋር ሜዳ ላይ ፈሰሰ። ተረጂና የድንኳን ተጠላይ ሆነ። ሬዲዮ የጠፋና የተጠፋፋበት ቤተሰብን በማስታወቂያ በማፈላለግ ስራ ተጨናነቀ። ቃጠሎ የተፈጠረው ድንጋጤና ስጋት ቀላል አልነበረም። ከማይጨው አደባባይ ግርጌ ያለው የጥይት ፋብሪካ ሰፈርተኛ ነገውን ተጠራጥሮ እዚህ ያለ መሳሪያ አውጡልን እንዳታስጨርሱን እስከ ማለት ደረሰ። ጓዳው የተሟጠጠው የመንግስት ሰራተኛ ደሞዝ የማግኘት ተስፋው ጨልሞ ነበረ። ኢህአዴግ ወዲያው የግንቦት ወር ደሞዝ በአስቸኳይ እንዲከፈል አደረገ። ለወታደሩ ግን ወደፊት መግለጫ ያወጣል በማለት ዘለለው። ማሳሰቢያና መግለጫው ቀጠለ። እስከ ኮሎኔል ድረስ ያሉ ወታደራዊ መኮንኖች በሁለት ቀናት ውስጥ ወለታ እንዲሰባሰቡ ታዘዙ። አየር መንገድ ከግንቦት 30 ጀምሮ መደበኛ ስራውን ጀምሯል ተባለ። ከአዲስ አበባ በቀር በየቦታው የአንደኛ ደረጃ ትምህርት ቤቶች የመማር ማስተማር ሂደቱ እንዲቀጥል መመሪያ ወረደ። የቅዱስ ያሬድ አባታችን ግን በዚያ ዙሪያ ያሉ ልጆቹን በምልጃው ረድቶ ከሞት አድኗል። ግንቦት 27 ልክ በዛሬዋ ቀን በ1983